ትክክለኛው ፓስተር ዮናስ ታይዋለሽ ሰበካው ከዚህ በኋላ በእንግሊዘኛ ነው ሂዶን ኬር በእንግሊዘኛ ነው የሚሰብክ ታዩታላችሁ አሁን እዩ ጩፋ እንግሊዘኛ ኔፓ ነች አጭበርባሪ ነች ጥበብ ወርቅዬ መስፈን እንጂ እንግሊዘኛ ከየት ኔፓ ነው ከየትም አያመጣም እስራኤል ዳንሳት ይውርሹ ሞዳዊት ሞላልኝ ልፍለፋል ማኛው ግን ይመጣልሻል ባይብል ከፍትልሻል In the name of God, Son and Holy Spirit. Say amen. You guys say amen. Baka Jonas kazi wala private jet lingerish. I love this guy. Pastor Manyo biyuan. Like, no. Balu coin gafa gafa yara. ልጄ ምን አለኝ ዳዲ አለኝ አቤት ዛሬኛ ትምህርት ቤት አስማተኞች ይመጣሉ እና አስማተኞች ማየት አለብኝ እንዴት እንደሚሰሩ እንዴት አስማት እንደሚያደርጉ በጣም ማየት ፈልጋለሁ አስማተኛ ልታየው ስንት ዶላር ነው $50 እኔን በነጻ አታየኝ እንዴ ነው ያልኩት እኔን በነጻ አታየኝ አራት ልጅ እያንዳንዳቸው አራት አይነት ፍላጎት አራት አይነት አበላል አንድ ሚስቴን ይዘን እየኖርን ከኔ በላይ አስማተኛ አለ እንዴ በዚህ ውድነት ኑሮ ውድነት ከኔ በላይ አስማተኛ አለ እኔ እኮ እንደውም የሥራ እድል ሰጠኝ ቲኬት ነው እኮ መሸጥ የቀረኝ እኮ ኑ አስማቴን ይሁት ይያል ከኔ በላይ አስማተኛ አለ ይቀልዳል እንዴ ቀልደኛ ጋይስ ማውራት ከቻልኩ አንድ ነገር ልንገራችሁ አንድ ነገር አበሻ ላይ በነገራችን ላይ ቆይ ከመጀመሪያ በፊት አበሻነቴን እንዴት እንደምኮራበት ልንገራችሁ በጣም የምኮራበት ነገር ቢኖር ማለት ነው አበሻነቴ ነው ኦኬ ከአበሻ ጋር ችግር የለኝም ይሄንን ማለት ፈልጌ ነው መጀመሪያ ላይ just for reference ግን ማለት ነው እንደ ሀበሻ አንዳንድ ከባድ ባህሪ ያለን እንደ ሀበሻ ማለት ነው ሜቢ ኢትዮጵያ ሁሉም ሰው ስለሚያደርገው ኖርማላይዝ ሆኗል ግን እዚህ ውጭ ሀገር መተን እንደነዚህ አይነት ባህሪያችንን ብንጥል ይሻላል ብዬ አስባለሁ ምክንያቱም it's so weird it's so freaking weird አሰቃቂ ነው ለኛ ጌታን the first one ምን እንደሆነ ልንገራችሁ አበሻን ስታዩ ማፍጠጥ ስላችሁ አብኖርማል የሆነ you know አንዳንድ ጊዜ የሆነ ሰውን ስታይ አይተሽ ዞር ትያለሽ ወይ አይተ ዞር ትላለህ በቃ አያቸው ግን በቃ አይንህን ከዛ ሰው ላይ አለማንሳት ማፍጠጥ የሆነ ሄደው ወደዛ ሲሄዱ ማፍጠጥ ወደዚህ ሲመጡ ማፍጠጥ በቃ ማፍጠጥ ወይ አትናገሪ ወይ አትናገር ወይ ሰላም አትል ወይ የት ነው ማቅሽ አትል ዝም ብሎ ማፍጠጥ is weird በጣም ምን አይነት ምንድነው weird okay ሁለተኛ ደግሞ ማለት ነው ውጭ ስታገኙን ለኔ ብቻ ነው መሰለኝ እኔ እንጃ ሌላ ሰው ሊኖር ይችላል ካላችሁ በኮሜንት አሳውቁኝ ግን ውጭ ስታገኙን ሰላም እንዴት ነሽ ደህና ነሽ እዚህ ጋር ማቆም ደህና ነኝ እግዚአብሔር ይመስገን ቤተሰቤን ካወቃችሁ ቤተሰብ ሰላም ነው ኦኬ ደስ ይላል ምናምን እዛ ላይ ማቆም የት ገባሽ የት ወጣሽ የት ነው የምትኖሪው ተመረቅሽ አገባሽ ወለድሽ ጉርጋድ ቆፈርሽ እንጀራ ጋገርሽ ስንት አመትሽ ነው የት ነው የምትሰሪው ክሬዲት ስኮርሽ ስንት ነው like seriously የጥያቄ ሜኒዩ አትዘረጉብን like that's so weird bruh ማለት በፊት ለፊታችሁ መቼም that's weird or ለምን ምናምን አንልም ያው ያበሻ ነገር አለ ሼም እኔ አሁን አንዳንድ ጊዜ ጌታ መስክሬ ነው የምላችሁ ምን አገባሽ ማለት ፈልጋለሁ ግን ያው የኔ የኪያ ምን አገባሽ ኪያን ብቻ አይደለም ያሰድበው ቤተሰቤንም ጭምር ያሰድባል ይሄም ሌላ ችግር ነው ሌላ ጊዜ እናወራበታለን ግን ምን አገባችሁ ያሰኛል ጌታን እንዴ ሰላም ደህና ነሽ ወይ እንዴት ነሽ ደስ ይላል ሰላምሽ ይብዛ ቤተሰብ ሰላም ነው ደስ ይላል መልካም እዚህ ጋር በቃ ማቆም ፉል ስቶፕ 4 ነጥብ እንዴ ምን ይሰራልሃል መመረቄ ምን ይሰራልሃል የኔ ክሬዲት ስኮር ምን ይሰራልሃል የት እንደምኖር ስንት አመት እዚህ እንደኖርኩ ምን ይሰራልሃል አገባው ምን ይሰራልሃል
እንጀራ መጋገር ቻልኩ፣ ሽንኩርት መክተፍ ቻልኩ። ምን ይሰራልሃል? ያዘጋጀህልኝ ባል አለ ወይ? ያዘጋጀህልኝ ቤትና መኖሪያ ነገር አለ? ይሄ በጣም የሚያስጠላ፣ በተለይ ውጭ ሀገር ለምንኖረው አበሾች በጣም ያሳቅቀናል። ማንም አይነግራችሁም እንደሚያሳቅቅ እዛ በሰዓቱ በጣም የሚያሳቅቅ ነገር ነው ይሄ። ፕሊዝ ስቶፕ ኢት ፕሊዝ። ዞኔ ባለፈው ያወራችሁን ሰምታችሁ የለ? ኬኳን ባገኛት ዘቅዝቄ ገላታለሁ ነው ያለችው። ባይዛዌ ዞኔ አንቺ ልጄ ሳትገያት እኔ አንቺን ባገኝሽ ዘቅዝቄ እገልሻለሁ። እኔ ራሴ አባቱ አይደለም እኔ ራሴ እገልሻለሁ። እንዲህ ላልሽው ንግግር ራሱ አንቺ ስትገይ የኔ ልጅ እኛ ነገረ ያስብለን አንጠብቅሽም። ባይዛዌ አንዳንድ እናቶች እንደዚህ ናቸው። የሰውን ልጅ በዚህ ደረጃ ነው ለመግደል እንኳን ምኞታቸውን በሶሻል ሚዲያ የሚገልጹት። ሊያሾን እገላታለሁ ከማለት ይልቅ ኬኳን እገላታለሁ ብላ በቪዲዮ ስትናገር ብለህ የምታደንቅ ማህበረሰብ የኔ ልጅ ሲፎራ ቢቷን ለቀለቀች ብዬ ብቆጣት ምኑ ነው ነውርነት? ልጄን ያስኳት እኔ እኮ ነኝ ጋይስ፣ እኔ ነኝ እኮ ማሳድጋት። እኔ ነኝ እኮ መንከባከባት ልጄ፣ እናንተ እኮ አይደላችሁም። ግን በእኔ ልጅ እናንተ ስልጣን ኑሯችሁ መጀመሪያ በራሳችሁ ማንነት ላይ ስሩ። አንድ ወዳጄ ከአሜሪካ 20 ዓመት ሰርቶ ኢትዮጵያ መጣ። ሲመጣ ጠቅልሎ ነው የመጣው። ባይዘው ቁም ነገር ነው የምነግራችሁ። ጠቅልሎ ነው የመጣው። መቤቴን የምሬን። እንግዲህ ዲያስፖራ ካላችሁ አግዙኝ፣ ውሸት ከሆነ የማወራው ማለት ነው። ጠቅልሎ ኢትዮጵያ መጣ ሊኖር ማለት ነው፣ ሊሰራ። ከዛም እንደዚህ ቢዝነስ የሚሰሩ ሰዎች አሉ። ቢዝነስ ላጥና ምናምን ብሎ ከቢዝነስ ሰዎች ጋር አብሮ መዋል ጀመረ። አዳምጡኝ የሀገሬ ልጆች፣ በተለይ ዲያስፖራዎች ስሙኝ። ከዛም እነዚህ በቃ ቢዝነስ ማኖች ደግሞ ታውቃላችሁ፣ የቀን ወጫቸውን ዝም ብላችሁ ምቱት። በአንድ ቀን ውስጥ ሊያወጡት የሚችሉትን ብር አስቡት እስኪ፣ ራሳችሁ ጭንቅላታችሁ ውስጥ አስቡት። እናንተ አሁን የምታውቁት ይሄ ኩሽኩሽ በትርኪ ምርኪ አሁን እዛው ናችሁ 3000 4000 5000 ብር ምናምን ሲባል ኢዚ ነገር ነው የሚመስላችሁ፣ እና በኢትዮጵያ ላይ ነው ሆናችሁ ነው ማየት ያለባችሁ። ውጭ ስንሆን እኔም ውጭ ሀገር ሆኜ እዚህ ያለው 2000 እና 4000 ብር ከብር አልቆጥረውም። እውነቴን ነው የምላችሁ። ከዛም እዚህ መጣ፣ ጠቅልሎ ነው የመጣው ከ20 ዓመት በኋላ ማለት ነው። ከዛም መጣና ከቢዝነስ ማኖች ጋር አብሮ መዋል ጀመረ። ቢዝነስ ለመስራት ማለት ምን ስራ ለስራ ምናምን ሎኬሽን ለማጥናት የሆነ ነገር ብቻ ለስራ ምናምን ብሎ ከነሱ ጋር መዋል ጀመረ። ጋይስ እነሱ ገብተው ማኪያቶ ኢትዮጵያ ነው የሚኖሩት፣ ከሀገር አልወጡም እነዚህ ሰዎች። ገብተው ማኪያቶ ሲጠጡ የሚከፍሉት ሂሳብ፣ ምሳ በልተው የሚከፍሉት ሂሳብ ጋይስ በቃ በአጠቃላይ የቀን ወጫቸው በጣም ማክሲመም በጣም በትንሹ ክለብ ምናምን ካልሄዱ ማለት ነው። ክለብ ምናምን ሚኒ ካላሉ በቀላሉ በቀን 5000 ብር ያወጣሉ። እንደዚህ ካፌ ምናምን የሆነ ቦታ ምሳ ሲበሉ ምናምን ከ5000 በቃ 10000 ብር ያጠፋሉ ማለት ነው። ከዛም ግራ ገባው። ከአሜሪካ 20 ዓመት የሰራ ሰው ነው፣ ትልቅ ሰው ነው። እና እዚህ ቢዝነስ ሊሰራ ነው የመጣው እያቻሉ። ከዛ አያያያያና ሁኔታው ማለት ከሂደት ከጊዜ በኋላ ከነሱ ጋር ትመሳሰላላችሁ። መቼም ዲያስፖራ ሆነ ዝም ብለ የሰውን ነገር እየበላ እየጠጣ ቁጭ አትልም። ደግሞ ዲያስፖራን በዛ ላይ ደግሞ ታውቁታላችሁ። እዚህ ሀገር ሲመጣ ሰው እጅጅን ነው የሚያየው። እጅጅን ያንተን እጅ ነው የሚያየው። ሀብታሙም ያንተን እጅ ያያል ዲያስፖራ ስትሆን። ከዛም እጅጁን ያዩታል። ምንድን በቃ ግራ ገባው። ከዛም በኋላ ጋይስ በመጣ በ3 ወሩ እናት አሜሪካ ማሪኝ፣ እኔ ከኢትዮጵያ ኑሮ ጋር መስማማት አልችልም፣ መግባባት አልችልም፣ አቅሜም አይችልም ብሎ ተጠቅልሎ የመጣው ሰውዬ ተመልሶ ወደ አሜሪካ ሄደ፣ ስራውንም ሳይጀምር ማለት ነው። ምክንያቱም አወጣጡ በጣም ያስፈራል። እንዴት ነው እዚህ ሀገር ያሉት ሰዎች የሚኖሩት? በጣም ነው ማለት ይከብዳል። አሁን እናንተ እዛ ሆናችሁ 4000 2000 1000 ብር ምናምን ኢዚ ነው፣ በቃ ኖርማል ነው የሚመስላችሁ። በጣም ከባድ ነው ለማለት ነው። እና ምን ልላችሁ ፈልጌ ነው፣ እግዚአብሔር ኢትዮጵያ አምጥቶ ስላችሁ እዚህ ሀገር አምጥቶ ድልቅቅ ቡርቅቅ ዘና ፈታ ብላችሁ እንድትኖሩ ያድርጋችሁ ስላችሁ ተንበርክካችሁ ነው። እንደውም ከተቀመጣችሁ ስራ ቦታ ካላችሁ አሜሪካ ያላችሁ ቶቼ ምናምን ማዳም ቤት ያላችሁ ካላችሁ ብድግ ብላችሁ አሜን አሜን የልጁ ጸሎት ይድረስልን፣ አሜን 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 እንዳፏ ያርግልን ነው ማለት ያለባችሁ እንጂ አሜን አይባልም። እለለለ እያላችሁ ነው። አይስዌር የምሬ ነው። እለለለ ስራ እየሰራች ከሆነ እለለለ ልዬ ያድርግልን፣ አረ ያርግልን ነው ማለት ያለባችሁ። ቀለል አድርጋችሁ አሜን አትበሉት ለማለት ፈልጌ ነው። አመሰግናለሁ፣ የምር አመሰግናለሁ። እናንተ እኮ ቀለል አድርጋችሁ አሜን ቀለል አድርጋችሁ አካብዱ። እኔ እዚህ ሀገር መታችሁ ዘና ብላችሁ ኑሩ ስላችሁ አካብዱ። ልዬ እንዳፍሽ ያርግልን፣ እሰይ እልል ይሁን። ቆያችሁኝ። ዛሬ እንግዲህ ከደንበኛዬ ከአርቲስት ዳግማዊት ፀሐዬ ጋር ነን።
አንዳንድ ጉዳዮች ላይ ወክያታለሁ። ያው ጠበቃዋ ነኝ እና የተወሰኑ ጉዳዮች አሳሳቢ የሆኑባት ጉዳዮች ላይ ውይይት አድርገን ነበርና እሱን በተመለከተ ነው እንግዲህ አሁን ከኔ ፍቃድና እውቅና ውጪ የወጣ ቪዲዮ አለ እየታየ ነው ተልኮልኛል ለኔምና እዛ ላይ በመጀመሪያ ህጉ ምን ይላል? አዎ ምንድነው ይሄንን አስመልክቶ ያው ሁሉም ሰው ሊያውቀው የሚገባ ነገር በደንበኛና በቀድሞ ባለቤቷ መካከል ያለው ጉዳይ በፍርድ ቤት እየታየ ያለ ነገር ነው እና ይህንን ሂደት አስመልክቶ ደግሞ ውክልና ለኔ ለጥብቅና አገልግሎት ድርጅቴ ሌጋል ኤግልስ ሎ ፈርም ተሰጥቶ ጉዳዩን እየተከታተለው ነው ያለ ነው እና በዚህ በፍርድ ሂደት በተለይም ደግሞ የልጆቹ ሞግዚት የሆነችው አርቲስት ዳግማዊ ሳትፈቅድ ፎቶ ቪዲዮ ያላግባብ የተለቀቀ መሆኑን ተረድቻለሁ። ይሄ ነገር ሁላችንም መረዳት ያለብን ነገር በፍትሐ ብሔርና በወንጀል ተጠያቂነት የሚያመጣ መሆኑ ነው። ይሄ መልእክት እዚህ አሜሪካ ሀገር ውስጥ ወይም ደግሞ ዩሮፕ ውስጥም ሊሆን ይችላል የምትኖሩ ብዙ ጊዜ ከኢትዮጵያ የሚመጡ ቤተሰብ ዘመድ የሰፈር ሰው የተለያዩ ወንድ ቤተሰቦች ቤታችሁ የሚመጣ ግን ሴት ልጆች ያላችሁ የሴት ልጆች ስለሌሉኝ ነው ግን ሴት ልጆች ላሏችሁ ሰዎች ወይም ደግሞ ሴቶች ሆናችሁ ብዙ የሴት ጓደኞች ካሏችሁ ከባሎቻቸው ጋር የምትቀራረቡ ከሆኑ ለእናንተም ጭምር ነው። ሴት ልጃችሁን ገና ከልጅነቷ መንገር ያለባችሁ ነገር የሆነ ሰው መጥቶ ፕራይቬት ቦታሽን፣ ጡትሽን፣ ሰውነትሽን ማንኛውም ትንኮላ ነገር ካደረሰብሽ መተሽ ንገሪ ብላችሁ በደንብ አድርጋችሁ አስተምሯቸው። በደንብ አሁን ካያችሁት አንድ ሴትዮ ከዛሬ 7 ዓመት በፊት ከኢትዮጵያ መታ እዚህ ሀገር ትኖር ነበር። እዚህ ሀገር ውስጥ ትኖር አብራት የምትኖረው ቢልዲንግ ውስጥ አንድ ጓደኛ ተዋወቃለች። በጣም ይቀራረባሉ። እንደ ቤተሰብ ናቸው፣ እንደ እህት እንደ ወንድም በጣም አብረው ይኖራሉ። ብዙ ነገሮችን አብረው አሳልፈዋል። ከዛ ሴት ልጅ አለቻት። ያችን ህጻን ልጅ ሰውየው ትንኮላ ያደረገባት ነበረ እና ለእናትየው እንዲነግሯት ነበረ ሰውየውን እንደማይወዱት ግን እሱ የቤተ ክርስቲያን አገልጋይ ስለሆነ እናትም አባትም ይሄን ያደርጋል ብለው ስለማያስቡ እነሱም ልጆቹ አይሰሙኝም ብለው ስላሰቡ ለወላጆቻቸው ሳይነግሩ ለረጅም ዓመት ከቆዩ በኋላ መጨረሻ ላይ ሴት ልጅቷ የሆነ ለአቅመ ምናምን ስትደርስ ጡት ስታወጣ ጡቷን በሚነካበት ጊዜ ለጓደኛዋ ነገረቻት። ጓደኛዋ ትምህርት ቤት ውስጥ ፒክ ላይ ያደርጋት ሲመጣ ሰውየው 911 አስደውለው አሳሰሩት ምናምን። ስቶሪው ሎንግ ነው። ኤኒዌይ እንደዛ ሆኖ እንደዛ አይነት ስቃይ ላይክ ማሰብ ያለባችሁ ሜንታሊ እነዚህ ልጆች ምን አይነት ነገር ጭንቅላታቸው ላይ ተቀርጾ እንደሚያድጉ ነው። በቃ ወንድ ልጅ አያምኑም፣ ወንድ ልጅ ይጣላሉ፣ ሰው እንዳያምኑ ሌላም ነገር ጭንቅላታቸው ተቀርጾ እንዲያድጉ ነው የሚያደርጓቸው ባይዘው። ስለዚህ ማለት ነው ሴት ልጆች ካሏችሁ ፕሊዝ በደንብ አርጋችሁ አስተምሯቸው። በደንብ ዳዝንት ማተር ዘመድ ካዝን ምናምን በአሁን ሰዓት ምንም ይታመን የለም። በተለይ ከኢትዮጵያ ሲመጡ ይሄ ብልግና ለምዶባቸው የመጡ ወንዶች አሉ። እዚህም ሲመጡ በቤተሰብ ላይ እንደዚህ አይነት ነገሮች የሚያደርሱ በቅርብ ጓደኞቻቸው ልጆች ላይ የሚያደርሱ አሉ። እና አሜሪካ ሀገር ቀልድ የለም። ጥፍርግ አድርገው የሚያስሩት ለ1 ዓመት እግሩ ላይ የሆነ ነገር ታስሮ ብዙ ቦታ እንዳይሄድ ከስራ ተባረው ብዙ ነገሮች ችግር ደርሶበታል ሰውየው። በእርግጥ ግን ቤተሰቦቹ የቤተክርስቲያን አገልጋይ ስለሆነ ብቻ እንደዛ ሆኖም በሽማግሌ ምናምን ለመታረቅ ምናምን ለማድረግ ሲያስቡ እነሱ በክፋት ብዙ ነገር አድርገውባቸው ምናምን ነው ታሪኩ ማለት ነው። እና ለሌ የፈለኩት ምንድነው እዚህ ጋር ሴት ልጆች ሲኖሯችሁ እባካችሁ ለሴት ልጆቻችሁ መነካት የሌሉባቸው ምን አይነት ነገሮች ጭንቅላታቸው ላይ ተቀርጾ እንዲያድጉ መጥፎ ነገር እንዲሆንባቸው ጥላቻ እንዲያዳብርባቸው እንዳይሆኑ ሌላ ተጽዕኖ እንዳይፈጠር በጭንቅላታቸው ላይ ፕሊስ ህፃን እያሉ እንደዚህ አይነት ነገሮች አስተምሯቸው። እናንተ ጋር መጥተው ግልጽ ሆኖ እንዲነግሯችሁ። እናንተ ደግሞ እንደ ቤተሰብ ልጆቻችሁን ስሙ፣ አዳምጡ፣ ለልጆቻችሁ ወገን ሁኑ። ይሄ ወግ ባህል ምናምን እያላችሁ መጨረሻ ላይ ልጆቻችሁን ታጣላችሁ። ፕሊስ ተጠንቀቁ።